ክብር ለነዚህ የሴት ታጋዮች፣ ክብር ለነዚህ ሰማዕታት ለሆኑ የሴት ፋኖቻችን ይሁንና ወንዶቹ ምን ተሰማችሁ? ምን እያሰባችሁ ነው? በሀገር ውስጥም ከሀገር ውጭም ያላችሁ የአማራ ወንዶች ምን ተሰማችሁ? ምን እያሰባችሁ ነው? በነገራችን ላይ አይደለም ጡት መቁረጥ ከፈለገው ከሞትኩ በኋላ ስጋዬን ዘልዝሎ ቋንጣ ያረገ ይብላኝ እንጂ እኔ አማራይቱ ልጅ በአማራነት የተሸማቀቄ በሴትነት የተደፍሬ በፍጹም ማርያምን ነው የምላችሁ ባሪያ ሆኜ አልኖርም ለዚህ ስርዓት። ምክንያቱም እኛ የአባቶቻችን ልጆች ነን። ባርነትን አባቶቻችን አላስተማሩን፣ ደም መመለስን እንጂ። እኛ ወደዚህ ትግል የገባ ነው መሳሪያም ፖለቲካም የማያውቁ እናቶች በግፍ ሲጨፈጨፉ አይተን፣ ነፍሰ ጡር እናቶች ወዳቸው ተቀዶ ሹል ወጥቶ ምኒልክን ይመስላል እያሉ ሲዘባበቱ አይተን፣ አማርኛቸውን እንኳን በቅጡ አቀላጥፈው መናገር የማይችሉ ህፃናት አማራ በመሆናቸው አሰልፈው ሲያርዷቸው አይተን፣ አቅመ ደካማ እናቶች የማንም ቀስትና ካራ መለማመጃ ሲሆን አይተን ነው እዚህ ትግል የገባ ነው። አይደለም ጡት መቁረጥ ስጋዬን ዘልዝለህ ብትበላው ከሞትኩ በኋላ ጉዳይ አይደለም። እኔ አማራይቱ ልጅ ግን እኔ ምኒልክ ልጅ፣ እኔ አስቻለው ደሴ ልጅ፣ እኔ አስማረ ዳኘ ልጅ፣ እኔ አሳምነው ልጅ በህይወት እያለሁ ግን ለዚህ ስርዓት ባሪያ ሆኜ አልገዛም። ማርያምን ነው የምላችሁ። ሴትም በሆነ ከጀግኖች ወንድሞቼ ጋር ሆኜ የአማራን ጠላት ግንባሩን ብዬ ሞታለሁ እንጂ ማርያምን ለዚህ ስርዓት በየከተማው በ70 ዓመት ሽማግሌ የሚልሻ በዱላ ልደበደብ በአማራነት ያልሸማቀቅ በሴትነት ያልደፈር። ምክንያቱም እኔ ፋኖ ነኝ። ሊደፍረኝ የመጣውን ሊያርደኝ የመጣውን ሊጨፈጭፈኝ የመጣውን በያስኩት አፈሙዝ ግንባሩን ብዬው በክብር ሞታለሁ እንጂ ተዋርጄ ተሸማቀቄ አልኖርም። ወንድ ልጅ ሆነ እንዴት የሴት ጀግና ሴት እህቶቻችን ፎቶ ይዘህ ሚዲያ ላይ ድምጽ ሁኑ እያልክ ታለቅሳለህ? እንኳን አይደለም እነ ባለሟሴ ትናንትና ምንም የማያውቁ መሳሪያ የማያውቁ እናቶችና ህፃናት ሲታረዱ በግፍ ሲጨፈጨፉ በያላችሁበት ሀገር አደባባይ ሰልፍ እየወጣችሁ ድምጽ ሆናችሁ የሚሰማ ስለጠፋ መሰለኝ እዚህ ትግል የገባው። በየፓርላማው ጥያቄያችንን በሰላማዊ መንገድ በስክሪፕቶ ጠይቀን ምላሽ ስላጣን የሚሰማ ስለጠፋ መሰለኝ ከስክሪፕቶ ወደ አፈሙዝ ያዞርነው ጥያቄያችን። ለማን ነው የምትጮኸው? ወንድ ልጅ ሆነህ እንዴት ሚስትን ታስደፍራለህ? ወንድ ልጅ ሆነህ እንዴት እናትህ ስትታረድ ቆመህ ታያለህ? ወንድ ልጅ ሆነህ እንዴት የእህትህ ጡት ሲቆረጥ ቆመህ ታያለህ? የአማራ ወንድ ሆነ ደመላሽ የሚባል ነገር እኮ አለ በአማራ ባህል። ሴቶቹ ሞትን ንቀው በክብር እንደዚህ እየሞቱ እያየህ እንዴት አንተ የነዚህን ፎቶ ይዘህ ሚዲያ ላይ ታለቅሳለህ? ወርዳህ ተታገል ፋኖ አትሆን? እኛ ሀብት ንብረት ማካበት ቤተሰብ መመስረት አቅቶን ከአረብ ሀገር ዘለን እዚህ ትግል የገባነው እኮ ስለገባን ነው። ሀገር ሲኖር ቤተሰብም ሚስትም እናትም ምትኖር። ወንድ ልጅ የእናቱን እንባ ያብሳል እንጂ የእህቱን በቀል ይበቀላል እንጂ እንዴት ቤቱ ቁጭ ብሎ ያለቅሳል? እንዴት በአማራነት ትሸማቀቃለህ? በየከተማው ፋኖ አትገባ? ገባህም አልገባህም ደግሞ ፋኖ ባትገባም ይሄ ነገር በየቤታችሁ የአማራ ወንድ በያለበት እየተፈለገ እየታደነ መገደሉም አይቀርም። ለምንድነው ሞትን የፈራችሁት? ከዛ ውጭ ለሴቶቹ ማለት የምፈልገው ኢትዮጵያ ውስጥ የሚሆን በዓለም አቀፍ ደረጃ በሚደረግ ጦርነት በማንኛውም ጦርነት ምን ጊዜም ሴቶችና ህፃናት የጥቃቱ ሰለባ ናቸው። ምን ጊዜ በዚህም በአማራ የዘር ጭፍጨፋና ፍጅት የመጀመሪያዎቹ ተጠቂ 90% የሚወስዱት የአማራ እናቶችና ሴቶች ናቸው እና ህፃናቶች። ይሄ ይታወቃል፣ ግልጽ ነው። ስለዚህ መደፈር የማትፈልጊ ከሆነ መታረድ የማትፈልጊ ከሆነ
ማልቀስ የማትፈልጊ ከሆነ ገዳይሽን መበቀል የምትፈልጊ ከሆነ ነይ ፋኖ ግቢ።